ባለፈው የቁርባን ፕሮግራም አልነበረም የጥቅምት 2 ላይ እዛ ላይ ምን አለችኝ መምህር አለችኝ ከዛ ከተሰበሰቡት ከአዳራሽ ውስጥ ከነበሩት ውስጥ ማለት ነው መምህር አለችኝ አቤት እኔ ዛሬ ለቁርባን የበቃሁት በምን እንደሆነ ታውቃለህ አለችኝ ዛሬ ነው የጀመርሽው አልኳት አው ዛሬ ነው የቆረብኩት አለችኝ እሺ አልኳት አንድ አመት ሙሉ ቅዳሜ ነው የሚመቸኝ የረፍት ቀኔ ሌላው እንትን ተቀጥራ ስለምትሰራ አንዳንድ ቡቲክ ላይ ቅዳሜ ነው የሚመቸኝ አስቀድሳለሁ ከዛ ቆርቦ የወጡትን ሰዎች ጫማ በማድረግ ጎንበስ ብዬ ጫማቸውን ያረኩኝ ጌታ ሆይ ለዚህ ክብር አብቃኝ እኔ ጎንበስ ብዬ እነሱን ጫማ አረጋለሁ በእነሱ ውስጥ አንተ ነግሰሃልና እኔም አንተም በእኔ ውስጥ እንድትነግስ ፈልጋለሁ ብዬ በትህትና 52 ቅዳሜ ሳላቋርጥ ለቅዱስ ቁርባን ለመብቃት ብላ እኮ አይደለም ትህትናዋ ፍርሃቷ እኮ ነው ግን ኃጢያቷን ስትነግረኝ በርግጥ ያስፈራል የሰራችው ኃጢያት አንድ ክርስቲያን ማድረግ የማይገባው ኃጢያት ነው ኃጢያት በሙሉ አይደለም ክርስቲያን ሰው የሚባል ሰው ማድረግ የለበትም ግን እቺ ልጅ የሰራችው ነገር ነው ከባድ ነገር ነው እና ጎንበስ ብላ የቆራቢያንን እግር ጫማ እያደረገች መጨረሻ ላይ አንዳንዶች ጉልበታቸው እየሳመች ያሮጊቶቹን ጉልበት እየሳመች በሴቶች በር በኩል አንድ አመት ሙሉ ጎንበስ ብላ ጫማ ክር እያሰረች በወንዶች በኩልም ትመጣ ነበር እንዲህ ያደረገች ነው ከዛ መጨረሻ ላይ ቆረበችው ግን ይሄን ሁሉ ሳታረጊ እኮ ማቆረብ ትችይ ነበር ይቅር በለኝ ካልሽው ንስሐ ከገባሽና ቀኑናሽን ከጨረስሽ እኮ እሱ እኮ መሐሪ ነው አልኳት ፍርሃቴ አለች እሺ ከዛስ ምን ተከናወነ ስላት ዛሬ በምቆርብበት ቀን ይሄን ሁሉ ሳምንት ይሄን ሁሉ አመት ሙሉ ሳረግ የነበረውን በሙሉ በምቆርብበት ቀን በህልሜ ቤተ መቅደስ ውስጥ እንቅልፌ እንደዚህ ሸለብ አርጎኝ ካህናት በጣም ይወርቡ ነበር የቀኔ የጽጌ ማህሌት ማለት ነው የጽጌ ጾመ ጽጌ ማለት ነው እና በዛ ሰዓት ላይ ትንሽ ረፍት ላርግ ብዬ ቤተ መቅደስ ውስጥ ሆና እንደዚህ ሸለብ አርጓታል እና ያን ሁሉ ሳምንት ጫማቸውን ሳስርላቸው የነበሩ ሰዎች በሙሉ መተው ጫማዬን አስረሽልኛል የኔን ጫማ አስረሽልኝ እንኳን ለዚህ በቃሽ እያሉ መተው ቤተ መቅደስ ውስጥ እንዳለ በህልም ያየኋቸው ብንነሰል ወረብ እየተወረበ ነው ብቻዬን ነኝ አለች ክርስቶስ ተቀብሎኛል ማለት ነው አለች አዎ ምንድነው የለበሱት ልብስ አልኳት እንዳለ ነጭ ነው የለበሱት አለች በቃ በጣም ነው የሚገርመው ይሄንን ሰማው በዛ ቀን ነው እንግዲህ እና ዋናው ትልቁ ትህትናና እውነተኛነት ነው የሚያስፈልገው እውነተኛ ከሆናችሁ ይሆናል እውነት መንገድ ህይወት ኢየሱስ ክርስቶስ ነው ኢየሱስ ጌታ ነው ብላችሁ እስቲ ሁላችሁ መስክሩ እኛ ኦርቶዶክሳውያን ኢየሱስ ጌታ ነው ስንል የሚያምርብን በቅዱስ ቁርባን ህይወት ውስጥ ሆነን ነው በንስሐ ህይወት ውስጥ ሆነን ነው ዝም ብሎ እንደፈለጉ አይደለም በአፍ ስለመሰከርክ ብቻ አይደለም ለምን ጌታ ምን ብሏል ጌታ ሆይ የሚሉኝ ሁሉ መንግስተ ሰማያት የሚገቡ አይደሉም ሁሩ ምን የምላቸውም ናቸዋል ከኔ ሂዱ ምላቸው ናቸው ዞር በሉ ካጠገቤ ፍየሎች በግራ በጎቼ በቀኝ ነው ያለው አስተውሉ ስለዚህ አንዳንዴ ዞር ከኔ ሂዱ ምን ባልበትም ደሞ አለ አምነን አስቡት ጌታ ሆይ በስምህ አጋንንት አላወጣን ምን በስምህ አልጸለይንም ምን በስምህ እንደዚህ አላደረግ ሙታን አላነሳንም ምን ይሉኛል እኔ ግን አላውቃችሁ ምላቸዋለሁ ነው ያለው ስለዚህ እንደዚህ ከመባል ያትርፈን ያወጣን ተግባራዊ ክርስትና ካለ ኢየሱስ ጌታ ነው ማለት ቀላል ነው ኢየሱስ ጌታ ነው ማለት በረከት ያመጣል ስለነበረ ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን አሜን